ከመሞታችሁ በፊት ይሄንን ቪዲዮ እዩ። ይሄንን ሳታቁ ዛሬ ማለፍ የለባችሁ። ስለሞት የተነገራችሁ እንዳለ ቅዠት ስለሆነ ኑ አሁን በደንብ አድምጡኝ። አካላችሁ ኤሌክትሪካዊ መሳሪያ ነው። ነፍሳችሁ ደግሞ መግነጢስ። ይህም መግነጢሳዊ የሆነ ነፍሳችሁ ነው ኤሌክትሪካዊ መሳሪያ የሆነ አካላችሁን ኃይል እየሰጠው የሚገኘው። ስትሞቱ ይህን አካላዊ ገደብ ለቃችሁ ወደ መነሻና ወደ መገኛ ወደ ሆነው መንፈሳዊ ዓለማት ነው የምትጓዙት። በዚህ አካላዊ መገኘት ላይ ትክክለኛ ማንነታችሁን ማግኘት አለባችሁ። ራሳችሁን ሳታውቁና የውሸት ማንነትን ይዛችሁ ከሞታችሁ እላያችሁ ላይ የጫናችሁትም የሐሰት ቀንበር በመኖሩ ይህንንም መጥረግ ስለሚገባችሁ በድጋሚ በዙሃልና በጨረቃ ሜትሪክስ ውስጥ ትወለዳላችሁ። ይህም ሶስተኛው ልኬት ወይም ምድር ነው። ይህንን ቪዲዮ በምትመለከቱ ሰዓት አካል፣ ነፍስ፣ አእምሮ ናቸው። አእምሯችሁ የምታዩትን እውነታና መንፈሳዊ ዓለማትንም የሚወነጥቅ ነው። ነፍሳችሁንም በዚህ አካል ላይ እየመራ የሚገኘው ይህ አእምሯችሁ ነው። ነፍሳችሁን በአጽናፈ ዓለም ላይ የተሰጣችሁ መታወቂያ ነው። ይህንን መታወቂያችሁን ይዛችሁ ነው በምድር ሆነ በሌሎች ዓለማት ላይ እየተንቀሳቀሳችሁ የተለያዩ እውነታዎችን የምትለማመዱት። በግዝፈትና በረቂቅ መሃል የመገኛ እንጂ የይዘት ልዩነት እንደሌለ ሁሉ ማታም በምተኙ ሰዓት ይህ ነፍሳችሁ ነው የተለያዩ ዓለማትን እየጎበኘ በህልም መልክ አእምሯችሁ ጧት ስትነሱ የሚቀመጠው። በዚህ ምክንያት ነው እንቅልፍ የሞት ታናሽ ወንድም የሚባለው። ስለዚህም ስለሞት የተነገራችሁ ሁሉ ቅዠት ነው። የዚህን የአካላዊ ስርዓት ገደብ ነው እንጂ የምትጨርሱት። ነፍሳችሁ በአጽናፈ ዓለም ላይ ዘላለማዊ ቆይታ ስላላት ሞት የሚባል ነገር የለም።